ልጆቻችን እያሳደግን እየተማርን እየሰራን እኮ ነው በአርቱ እግዚአብሔር ይመስገን። ሂሳብ ብትሰራ አትገዛ መኪና በወር 100 ሺህ ብር ስራ ልትቀጠር ብለህ እና በአንድ አመት ውስጥ ህይወቴ አይቀየርም። 100 ሺህ ብር በወር ቢከፈልህ ማን ነው 100 ሺህ ብር የሚከፈለው ወር አለ? ይሄ ሁሉ መኪና እንዴት ነው የተገዛው? 100 ሺህ ብር በወር ብሰጥህ በአመት ስንት ነው የመጣው? 1 ሚሊዮን 200 ሺህ ብር ምን ልትገዛለህ? ጳጉሜ ከተጨመረች አለ ምን ትገዛለህ? ምን ትገዛለህ? በአመት እኮ 100 ሺህ ብር የ12 ሚሊዮን ብር ለመግዛት 12 አመት መስራት አለብህ ማለት ለ12 አመት ሳትበላ ሳትጠጣ 100 ሺህ ብር ባንክ ታስገባለህ። ግንብ ስር እየተኛ አፈር እየበላ ማለት ነው። ጉንዳን ምናምን ምስጥ እየበላህ ወክ እየበላህ አይደለ 100 ሺህ ብርን ካስቀመጥከው ከ12 አመት በኋላ ልትገዛ ትችላለህ። የ12 ሚሊዮን ብር መኪና ማለት ነው። አንዳንድ ሚሊዮን ብር በወርስ የሚያገኛል አሁን። ስለዚህ የ12 ሚሊዮን ብር መኪና ለመግዛት አንድ ሴት በየወሩ አንዳንድ ሚሊዮን ብር ሰርታለች ማለት ነው። በ6 ወር የ12 ሚሊዮን ብር መኪና ከገዛችስ 2 ሚሊዮን ሰርታለች። ይሄ ሌላ ጥበብ አባቴ። ምንም ሴቶች ያላቸውን ስለሰጡ ማለት ነው። እግዚአብሔር በርግዶላቸው ነው። ገብቷል አይደል? የተጻፈልን እግዚአብሔር ሰጥቷቸው ነው ልጆቹ ወንዱን ስለሰጣቸው ማለት ነው። ገብቷል አይደል? ምንም ብሰጥ 12 ሚሊዮን ብር መኪና የሚገዛ ስለዚህ እግዚአብሔርም እንዲፈርሙ አይሰጥም። ሴት አርቲስቶቻችን ምንም ስማቸው የሚነሳበት በማይሆን ነገር የሚነሳበት ምክንያት ሊኖር አይገባም። ኧረ አይገባም። ርዝቃቸው የተጻፈላቸው ነው። ይኸውልህ ነገርኩ። አንዳንድ ሚሊዮን ብር ልስጥህና 12 ሚሊዮን በአመት አትገዛ መኪና ቤት መኪና ትገዛለህ። አንዳንድ ሚሊዮን ብር ብሰጥህ በየወሩ እኮ የሰው ሂሳብ እኮ ማሰብ ያለበት ይሄን ነው። ሂሳብ ማሰብ ያለበት አንድ ሴት ተኝታ 6 ሚሊዮን ብር ይሰጣታል። ከባድ እንዴት ከባድ። ኧረ እኮ በቃ ያኖራቸው ነው። ለምንድን ነው የሚነሱት ስማቸው? ገብቶሃል አይደል? ለምን ተስምህ አይደለም። ይኸውልህ ነገርኩህ። ሂሳቡ አይመጣም። አንድ